ሲጀመር አልፈለግናችሁ ነው ወጣ አይፈልጋችሁ ማንፈልጋችሁ እኛ ደግሞ እንሰራለን ነው ማን ስላለ እኛ ስላለ እናንተ ስለፈልግሽ የለም ትሩንጎ ስለፈልግሽ የለም ወደድሽም ጠላሽም እንሰራለን ነው በቃ መስራታችን አይቀር ማን ማሳደግ ይችላል ማን ገንዘብ ይበላል ነው እንሰራለን እንቀጥላለን ታላችሁ ቻናሉን ግምት ታስገባላችሁ ብሩ ቻናሉን ግምት ሽጣችሁ ለኛ ግምት እናንተ ብር እናስገባ እኛ እኮ የወጣን በራሱ ጊዜ የሚወጣን ሰው ላንስ ተነጋግረን ጨርሰናል ስማ አፍ በመክፈት ለውጥ አይመጣም ተስማሙበት አላችሁ ተስማሙ ነው ዝም ብላችሁ እናንተ ላይ ናችሁ ወደ ስር ገባ ከልከበር ስንት ወጥቼ ወርጄ ላሚን ጠባርጌ ያሳደግኩትን ቻናል እኔ እንዲያውም ግምት ምሰራ ይኸውልህ ከተስማማ አብረን እንሰራለን ካልተስማማ ደግሞ ግምት የምትሰጡን እናንተ ናችሁ እንጂ አይደለም ኧረ እባክህ ሳምሪ ይቀራንሽ ተገምቶ የቻናሉን ግምት በሲማ ምን ሰራ መስላችኋል ግን እናንተ ሲጀመር እናንተ አንፈልጋችሁም ማለት ነው ሙቻታለሁ ቁም ያያለው ያ ደግሞ በዛ ቻናል ባሳደግነው ቻናል ከሰራችሁ እውነተኛ አይደለም ይኸውልህ ጀት ታፊት ብርቴ ትበልጥብኛለሽ እኔ ከእናንተ ጋር አልሰራም የሚመቻችሁ ብላይደውና አሁን የብርቴ ጉዳይ ያሽምንት ያስቀምጠው ስራ እኮ ማሳደገው ቻናል ማን ይጠቀም ሲጀመር ማሰራት አንፈልግም አሞናሽ ነው እኔ ደግሞ በመሰራበት ቻናል ስሰራበት በኩል ቢገባ ራሱ እሱ ይገባል እንጂ አንቺ ስምለሽ እዚያም ያዝ ነው የምትወስነው ውሳኔ እኮ አይደለም አይመለከትም እንዴት ማይመለከትኝ የራስህን አንተ ተገባ ትገባለህ ስለሱ አንተ ለሱ ጀርባ ነው አንተ ተገባ አንቺ ነው አንቺ ማን ስለሆንኩ አንተ እኮ እየነጣጠር ነው ምንድን ነው ማን ስለሆንኩ አንተ ግሩፕ በተኝ አንቺ ውጭ አንቺ ግን ምን ስለሆንኩ ነው አንተ እሷን ወክ እየገባለሁ የምትሆነ አንተም እሷም ትወጣለህ እሷን ወክ እያለህ እሷን ስለሆንኩ ይታለኝ እኔም ላይ ተጀርኩበት ነው ሁላችንም እንስራ ነው ካለበለዚያ በሰላም ምን የሚፈታ ነገር አይደለም ግልጽ ነው ነገር እኔ እኮ ምን አለ ጌሽ ቢከራከር አልፈርድበትም አንቺ ዝም ቤት ነሽ የመጣሽ አሁን ከሰራሽት ነው እንኳን 2-3 ቀን አንድ ወር ከዛ በላይ እየሰራሁ ዛሬ ብመጣ ሴረኛ ነው ዝም ብለህ ነገር እያጦርክ ነው ሁለቱ ልጅ አፈራሽሻችሁ የምትናገሩን እንኳን አታስበው የራስህን ግባ አልፈርድባችሁም በቃ ሰማሽ ምን እንደሚቆላሽ የሚያስማማን ነገር ይገራችሁ መከፋፈል የመስራቱ ፍላጎት ነው ያለሽ ነገር ጉንጉን የመስራቱ ፍላጎት ነው ያለሽ አላሰራም ካላችሁ ግን እኔ ከእናንተ በላይ ነገረኛ ሆናለሁ ኧረ እባክሽ ትናያለሽ ነገረኛ እንደውሽ ነገርሽን በልተሽ ትቀዳለሽ እንዴ አትገቢም ደግሞ ማንንም አይሰራማችሁ ወይ ይግባችሁ ምሰሩ ከሆነ ገባራሱ ሲገባ አንቺ አትገቢያ አትገባ እናንተ ለሷ ተገልጥ ቆም ነው ጭራሽ የሆነ ሰው ስራ ሲላችሁ አፍጥሯት ነው የከዲትን ፈልጎ ነው ምናምን 2 ወር 3 ወር የለፋችበት ነው የአንድ ቀን እንኳን ስራ ዋጋ አለ ገብቷል ለዚያ ነው ብርቴ ዋጋ እንዳለው ብታውቁ ኖሮና እኮ ወጣችሁ አትብለው ሁላችሁ አልተበረችም መጀመሪያ ነገር እንጀማመጥ ወይ አሁን አብረን እንስራ ካላችሁ እሷ መብራት ስራ አብረን እንስራና ቀስ እያልን ልጅቱንም እናመጣታለን መልሰን አመጣታለን ተመለከ ካልተስማማችሁ ግን የራሳችሁ ጉዳይ እሺ እሷን አመጣታለሁ የምትል ማለት ነው ያቺኛትን አስወጣት ለዚህችም እጋረዳለሁ ታል አንተም አትገባም እኛ ሶስታችን እንሰራለን በቃ ምንም የጎደለብን ነገር እናስገባለን አመናችሁም አላመናችሁም ምናልባት እኛ ከፈለግናችሁ ትገቡ ትችላላችሁ ከዛ ውጭ አንቺ በቃ አንቺ ከፈለግሽ ይገባሉ ካልፈለግሽ እወጣለሁ አንቺ ማንሽ ምንድነው ተሰደገው ቻናል ማን ማሪ አይደለም ማሪ ተድሜ ጋር የመጣ በሽታ አንቺ ያዚህ ደግሞ ታለበለኝ እኔ መግባት ነው የምፈልግ እሰራለሁ መግባት ነው የምትፈልጊ አንቺን ሲበድልሽ መጀመሪያ የበደለሽ እናውቃለን እኮ ዲግሪ ያመጣሽ ተብሎ ተደግሶ የቀረሽ ሰው እኮ ነው ታድልሽ ያከተለ አይደለም ዲግሪ የትምህርት ቤቱን በር አታውቅም ቤተሰቦች ሲረዱሽ ማለት ነው እኔ ይሻላል አሁን አሞዋን ከፈቀረ መምርክበት ስሙን እንገራችሁ የዲግሪ ምንነት አልፈርድብም አንተ እስከ 5ኛ ክፍልም አልተማርክም የትምህርት ቤቱን በር አላየም ይሻላል እኔ እኮ ሰው ቤተሰብ ያገዝኩ ነው ደረስኩ እናንተ እኮ 9ኛ ክፍል 3 ጊዜ ወደቅሽ አይተሽ 3 ጊዜ ራስ በራሳችሁ ደግሞ ትነጋገራላችሁ ይኸውልህ ምን አለ እዛው አንተ ሳንት ፈልገሽ ራቢ ከኛ ገና ይከፍሉ ስለራሱ ነው ወደቀ አልተማርኩም አልተማራለ በቃ እንዴትስ ብትሆን አሁን በቃ እንትናላችሁ እናንተ አንተ ማለት ነው ሶስት እኮ ነው ወደቀ ምን አጁር ዘሩ
ስለእናንተ መውደቅ ስለእናንተ መውደቅ ምን አለ ገና 3-4 ያክፋለሽ አንቺ ምን ነገር አንደ ቤት አንተ 3 ጊዜ ዘኛ ብትወርቅ ችግር የለው እሱ ትምህርት ቤቱ በረበ እኔ ወደኩበት ምክንያት 9 ዓመት አባት ተሰቃይቶ ተሚያስብ ማለት ነው። ስማ 20 ዓመት ስማ 10 ምናምን ዓመት ዛውቶ በረበ ይሻላል እኮ ዘጠነኛ ክፍል 3 ጊዜ ወደቃችሁ ዲግሪ ልትኮን ነው እናታ የምታይሰው እኮ ነሽ አንቺ እውነቴን ነው። አላመጣሽ ማሪ አንቺ እኮ ዲግሪ እንደ ዲግሪ ያየሽው ዘጠነኛ ተቀበሽ እኮ ዛትሰሪ ነበር ጥሩት ስታጡ በቃ ይሄ ነው አይደል? እሷና በሷ ሞራል መረማመጥ አንድ ነገር እንደውም ላመቻችላችሁ ብዙ አመቻች ቆይ አንድ ሽማ ለምን አንቺ እና እሱ ተጋብታችሁ ወይ የሆነ ነገር ጥሩ አሰባለች በእውነት ተስማማለች ለማታገቡት እንጂ እቺ እና እሱ ተጋብታችሁ ሁለታችሁ ሌላ የሚያገባችሁ አታገኙበት እኔ ትራፍ ለግማንች ነው አንቺ ማን ያገባሻል አይደለም እኔ የምለው ማለት ነው አይደለም ሌላ ስራ ጋር የሚመጣ በሽታ ነው የሚቆላል አረነሽ ሮቶ መስለሽ አሃ እድሜ መፍራት በ30 ዓመት 35 ዓመት ዓመት ተሞላሽ እኮ ደም ትቆርጣለሽ አትወልጂም እንትን አይ ወንድ ልጅ እኮ 80 ነው መውለዱን ያውቀው እሷ ግን 40 ደረሰ በቃ ቆይ ኢየሱስ ሀስሚቶና ለነገር ሁሉ እሷ ትበልጣለች እኮ አሁን እዚህ እንደዚህ መብላላቱ እንደኔ ምንም መፍትሄ የለውም ከዚህ በኋላ ማለት ነው። ሽማግሌ ይግባበት ካላችሁ ሽማግሌ ይግባበትና ሽማግሌ ያስቀምጠን እንነጋገርበት በዚህ ጉዳይ። ካለበለዚያ የነገሩ እየተጧፈ ሌላ ጥላቻ ውስጥ መግባታችን ስለማይቀር ሽማግሌ ይጨመርበት፣ ጠለቅ አድርገን በሰፊው እናወራበት። ትልቅ ሰው ሆነሃል አንተ እንደዚህ የምታስብት ሆነ ማለት አንተ አትገላፍጥ። አይ ለምስሬስ ምን አለ ይወልጅ ሽማግሌ የሚገባበት ከሆነ ማሪ አይ አንድ ነገር ይሁን ቀልድና ቁም ነገር ለዩ ሽማግሌ የሚገባበት ከሆነ ለኛም ደስ ይለናል። ኧረ እኔ ግን ነገር ጥሩ አይመስለኝም እኮ ቢፈታ ደስ ይለናል። ይሄ ነገሩ ይፈታ ደስ ይለናል። የሚገርሙ ደስ ነው ነገር እናንተ እንኳን አንድ አይላችሁ። እሷ ደስ አይለኝም እሷ ደስ ይለኛል። እስኪ መጀመሪያ እናንተ ተግባቡ እስኪ ይኸውልህ ሽማግሌ ላይ የሚደርስ ያንተ አቋም የለህም። ባጭሩ ሆነ ነው ሁለታችሁ አቋም የላችሁም። እንዴት ሽማግሌ የሚደርስ እኮ ትልቅ ሰው ነው። አንተ ሽማግሌ አንወጣም። እኔ እኮ ያልኩኝ ሽማግሌ ዘንዳ መድረሱ ለኛ ሌላ ቂምም ከምንሰራራ ከምንደባደብ ሌላ ውስጥ ተንኮል ውስጥ ከምንገባ ሽማግሌ ይፍታው በማለት ነው እንጂ የሽማግሌ አቋም መኖር አለመኖር አንተ አትነግረኝም። ወደ ሌላ እንዳስባት በተቀጣጣይ ሲያልቅ ግን ባጠብቅ ጥሩ ነው።